5, 4, 3, 2, 1 አንተ ከስ ናት ታባኝ ያደርኩ አባ ጓደኛዬ ጋር ብዬ ነበር እንደሄድኩት እኔ አባት እኮ አራዳ ነኝ ሴት ጋር ረህ ነው የምር አባ ጓደኛዬ ጋር ነበርኩ ችግር የለውም ወጣት ነህ አንተም እኮ እንዴ ተወለድኩ ካልክማ ያበደ ደባ ካላች ጋር ነው አዲያው ሳንኳን ሳልገባ አደሞሳ እማድምጪኝ እንጂ ምንሽ ማየልሽ ነገርኩ እኮ አትከተለኝ አላልኩ ካበርኩኝ ወይኔ በቃ ላይ ጠራኝ ነው አይጠራኝም አሁንም አይጠራኝም በቃ ያልሽማ አረማ ምንድነው የምታካብጪው በቃ ቀለል አድርጊው እንዴ ቀለል አድርጊው ጭራሽ ልትመክረኝም ትፈልጋለህ ኤክስኪውዝ ሟ ምን ሆኜ ነው አበርኩ መሰለኝ በቃ ከዚህ በኋላ ማይጠራኝም ሌላ ሴት ጋር እየደወለልኝ ኧረ ለዚህ ተይ አሁን አንዴ እሺ ብለሽ እኮ ብትሰሚኝ ሁሉን ነገር ታውቂዋለሽ አንዴ ብቻ ስሚ በቃ ምንድነው እንዴ አካበርሽ በጣም ከዚህ በኋላ አንድ እርምጃ ተራምደህ ብትከተለኝ አስቀበድዳለሁ እሺ በቃ ከዚህ በኋላ ማይደውልልኝ ለምን ይደውልልኛል እንዴ አንድ ደቂቃ ሆኖ ያመነዘረማ ሴቶቹ ጋር ይደውልልኝ እንቅልፍ መጥቶብሽ ነው አንተ ከቤት አትወጣም እንዴ ባኪያች አቃጣሪ ከፋዘር ጋር አቀሳስራኛለች ወንድሜ ሊመታኝ ነው አንቺ ነሽ ጣሪን በድንጋይ እየመታሽ ምሮጭ ወንድሜ አንቺ የተረገምሽ አቃጣሪ ዛሬ አገኘሁሽ ፋዘር እኛንም አቃጥራለች በሏት ለአንቺ ባለጌ እሺ ተደብቀኝ እቺ አቃጣሪ ፋዘር ባይኒ በብረቱ ነው ያየው ጣሪያዎችን ስመታ ታው ይቆጫቸዋል ዝም በይ አባባ ወንድሜና የወንድሜ ጓደኛ ናቸው ወርውሪ ብለው ምን ይሄ የወንድሜ ጓደኛ ነው የእርሶ ልጅ ጋር ገብቶ ሴት ልጅ የሳምሪ ነው አራው ቀኑ ፋዘር አባታ ሲመጣ በድንጋይ ጣራው ምቹ ቢያጥር ዘለን እንወጣለን ብለውኝ ነው ጎሽ ውሸቷን ነው ፋዘር አንተ ምን አባ ቆርጦ ነው ልጄ ጋር የመጣው ቆይ አባባ አንድ ላይ ይሏቸዋል ወንድሜ ደግሞ እኔን እንዳታነካክ ሰራተኛውትን አታለው እንዲህ ብለው እየተከፈ ጭራሽ ቁርስ ምሳራቱን ባጥሮት ላይ ታጎርሰዋለች እያመኗት እንዳይሆን ድራሽ አላችሁ ወይ አለን ማን ነው እኔ ነኝ ወይኔ ወንድሜን ማዘር እኮ ታሟል ስትለይ ባዶ እጄን ለመጠየቂያ ከመመጣ ብዬ 1 ኪሎ ሙዝ ልገዛልህ ስል ዋጋውን ስንት ቢሉ ጥሩ ነው 170 ብር ብዬ ለነገሩ ካንተ ከጓደኛ ይብስም ብዬ ማለት ነው ባናና ማስቲካ የትም ያልታኘከውን 00 ኦሪጂናል እንጂ ልጅ ከቻልኩ ወደ ዛርገው እናት ደሞ ሰው ብዬ ካንተ መጠበቂ ምን ይመስላል ቀጫጫ ስነ ስርዓት እኔ በሽተኛ አልናገርም ብዬ ነው እኔን ቀጫጫ ትለኛለህ እንዴ አሁን ብሔራዊ ሙዚየም ካንተና ከሉሲ መጎብኘት ያለበት ማን ነው እኔ እንደውም እንደ ሐሳብ ማለት ነው ብሔራዊ ሙዚየም ምሳ ሰዓት ላይ ሉሲን ብታሳርፋት ባይ ነኝ ምሳ እስከምትበላ ትቀልዳለህ እንዴ እኔ የምልህ ምን አሞን ብርድ እያለኝ ነው እባክህ ማን ነው እንደዛ የሚል ማን አባቱ ነው እንደዛ የሚል አላወቀኝም ማለት አንተ ያማል እንዴ በሽተኛ ነህ አራውቄ ነው በያንቻ አውቄ ነው ለቀልድ ነው ለማንኛውም የሚመችሽ እሺ ከቤት ምናምን እንዳትወጣ ከወጣ ግን ይኸውልህ ኪስ ውስጥ ድንጋይ ምናምን አድርጌ ይሄ ንፋስ ወዴት እንደሚወስዳችሁ አይታወቅም እናንተ ቀጫጮች አይዞሽ አይዞሽ ይመችሽ ቻው ኧረ ሙዬ ይሄን ተራራ የሚያክል መቀመጫ ይዘሽ ትንቆበልላለሽ ትዞሪያለሽ አሁን ስናው እንዴ ሰላም አባቴ እንዴት ነሽ እንዴት ነህ እዚህ አካባቢ የእንስሳት መድኃኒት ብታደርግ ፈልጌ ነበር ምን ነው አመመህ እንዴ ማለት እንዴ አቢኒ ፒስ ነው አሉልሽ እንዴ ሙዝ ቤት ከፍተሽ ነው እንዴ ኧረ አይደለም እንጻ መሳሪያ ቤት ኧረ አንቺ አታዝጊ እናንተ እያዛክኝ ምን እያየዋን እና በኪሎ ነው አምሸጪው ኧረ አይደለም እና በቁመት እንዴ ይሄ ኧረ አንቺ አታዝጊ ምን አንተ ማታዝጊ እንደዛ አይነት ጥያቄ አትጠይቀኝ ይሄ እኔ ምልሽ አቢኒ ይሄ በእንግሊዘኛ ባናና የሚባለው ነው ኧረ አይደለም እና ፖታቶ ኧረ አንቺ ምን እሺ እንደውም አልገዛሽም እንደውም አልሽጠቅ ኤቢዬ በእናትሽ 150 ብር ካለሽ ብድር ነው ሌላ ነገር አይደለም ብድር እሺ አባቴ ቻምሽ ቴንክ ዩ A few moments later እንዴ ጆዬ ትሰጠኛለህ ረጋ ብለህ ከሴት ጋር አይደለ እንዴ አሁን እየተሰናጀንክ ምን ችግር አለው እኔ ጠየቅኩ አልጠየቅኩም ትሰጠኛለህ ደስ ሲል ሲመች ሲሳካልህ በኋላ ምን ችግር አለው አይደለ እንዴ ጆዬ ብድር አይገልም ብድር ጦር አይደል አይዋጋ ጆዬ አደ ምን አሳጥቃል ከሴት ጋር ምን ችግር አለው ጆዬ ሽና ከሽና ማለት ትሰጠኛለህ ብድር አረሽ ሽና እውነት ሽና ጆይ ምን ወንድሜ አሁን ለዚህ ብዬ መጣ አይመስልም ከቆይ ነች አይገርምም ሆን ብዬ ብሩን ፈልግ አንተ ያልሳብ ልትበላለ ያፈናል ሁለተኛ እናጠይቅሽ ሌባ እኔ ለብር ወለዱስ ኬቢሻ ብድርህን አትክፈልና ሁሌ ኬቢሻ ብቻ በል ምን አይነቱ ነው እባክህ እሰጥሃለሁ አንተ ደግሞ ሁሌ እንዳካበድክ ነው ዝም በል እባክህ
እሺ አበዳሪው ባለሱቅ ወይዬ እኔ ተበዳሪ ለሁሉም እያበደርክ እቺን ሱቅ ብቻ ራቁቷ እንዳታስቀራ። ምን ላርግ ብለሽ ነው? ያም ይመጣል ብድር ነው የሚመጣል አምጣ ነው። ፈረደብኝ እኮ። እሺ ላንቺስ ምን ልስጥሽ? ልብህን ማለቴ እስኪ ጥያቄ ልጠይቅህ ይቻላል? ለነገሩ አንተ ድንጋይ ልብ ነው ያለ መች ይገባህና? ልጠይቅህ እንጂ ዝም ልበላልሽኝ እንዴ? ፍቅር ከማይገባው ሰው ፍቅር ያዘኝ። ፍቅር የማይገባው ከሆነ አንቺ እንዴት አፈቀርሽው? ፍቅር ሰው ይመርጣል ብለህ ነው? የዘንድሮ ፍቅር ደግሞ ከፋራውና ከገገማው ጋር ነው ወስዶ ልጥፍ የሚያደርግ። ለነገሩ ቢቀርብሽ ይሻላል። የማይገባው ከሆነ አይንሽን አይቶ የማይረዳሽ ከሆነ ምንም አይጠቅምሽም። ትርፉ መቃጠል ነው። ሰው ራሱን በራሱ እንዴት ይገልጻል? ይህንንም ካወቅክ ጥሩ ነው። አሁን እድሌን መጠቀም አለብኝ። እኔም እኮ አንተን ሄሎ ባለሱቁ ነህ? አዎ። ዱቄት ትፈልጋለህ? ኧረ አልፈልግም። ግድ የለም እንዳያመጣ። ባለፈው ስንትና ስንት ብር ከስር ያለው መሰለ እና ይቅርብህ? አዎ ይቅርብኝ። ኧረ ተው ውሰድ። አይ ይቅርብኝ። ምን ነበር ያልሽ? ድሮም አንተ ተው በቃ እሺ። ተስጠላ ማዘርዬ አቤት። በእናቶት ወላጅ አምጪ ተብዬ ነው። እቤት ደግሞ ይገሉኛል። በእናቶት እርሶ ይሄዱልኝ። አይ የዘንድሮ ልጆች ባለጌ። ምን አርገሽ ነው? ትንሽ ረብሼ ነው። ምን አለበት በእናቶት? አይ ምን አረጋለሁ እንግዲህ እኔም ብዙ ልጆች አሉ። እሺ ማዘርዬ ይኸውልዎት፣ ዳይሬክተሩ ቢሮ ሲመጡ የማን ወላጅ ነው ካሉት የአበባ እናት ነኝ ነው እሺ የሚሉት። አበባ ነው ያልሽ? ይኸውልዎት ከጠፋቦት ደግሞ ማለት የአባቴ ስም ደሳለኝ ነው እሺ። በዘፋኛ አበባ ደሳለኝ ብለው ያስታውሱ እሺ። በዘፋኛ አሃ በዘፋኛ በቃ ችግር የለ ነይ እንሂድ በቃ። እሺ ደህና ዋልክ መምህር? ደህና ዋሉ ማዘር። ምን እንታዘዝ? እንዳው ልጄ ትንሽ አስቸግራ ወላጅ አምጪ ተብላ ነበር። ስሟ ማን ነው እንድናስጠራት? ወይ ማን ነበር ያለችኝ? ዘፋኙ አስቴር አወቀ። ይጠጣል በገንዘብ ይበላል በገንዘብ ሹገር ካልተያዘ ኬት ይመጣል ገንዘብ። አቤት ግጥም። እኔ የምላችሁ ታክሲ አቆማችሁ ስንት ጊዜ ሆናችሁ? ወይ በቃ ሜትር ታክሲ እንደተጀመረ እኔ ከዛ ጊዜ ጀምሮ ታክሲ ተጠቅሜ አላውቅም። እኔ ራሴ ኦኬ እኔ ኦልሞስት 6 ይር ማለት እንደተጀመረ እሱ በጣም አሪፍ ነው ማለት 70 ፕሮ ማክስ ያሽ እንዴ ገና በወጣ በሶስተኛ ቀን ዋው ነው ታዲያ ቤቴ ነው። እኔ ራሱ ማለት ነው ዳድ ነገ ከካናዳ አመጣላለሁ ብሎኛል። ነገ ወስዳለሁ። በቃ ፎቶ ምናምን ዘጭ ነው የምናደርገው። ምንም እንዳያሳስብሽ፣ ምንም ችግር የለም። ቢዋይዲ ይዛሉ ዋስተኛ ነበር። ግራ ገባኝ። ቢዋይዲ ተሸለኛ አይዲሲክስ ግራ ገባኝ። ጭንቅ እኔ ልኝ በቃ በስማ ኤሌክትሪክ ካር ሆነ አንቺ ምን አስጨነቀሽ? ዋና ኤሌክትሪክ ካር መሆኑ እኮ ነው። ታዲያ እኔ ደግሞ ማለት ነው ነገ ካርጎ ይጫንልኛል። መኪናውን እንነዳለን እና ከብሯለን። ያሳስበሽ ከብሯለን። እኔ ኳስ ወይ ወጋት ዳት ነው እንደርጎ ዝም ብሎ ጥልቅ አዋቂ ሲያወራ ለምን አይሰለችም እንዴ? ዲስሪስፔክት መታሪ ጀርባሽን የሰጠሽኝ ሂላ አትሩኝም እንዴ? አጎቴ እኮ ኧረ በእናትህ ዝም በል ምንም የላችሁም። ይቺ የኔ አጎት ወፍጮ ቤት ስለሚሰራ አይደል? 97 እየሮጥክ እንዳታመልጥ